ካፒታሊዝም በመጀመሪያም መሬት ነበር። ከካፒታሊዝም በፊት መሬት ዋናው ነገር ነበር። በመካከለኛው ዘመን አውሮፓ አብዛኛው ሰው ከተወለደበት በጥቂት ማይሎች እንኳን አይንቀሳቀስም ነበር። ሀብት ማለት ገንዘብ ሳይሆን መሬት ነበር። ነገስታት ለጌቶች መሬት ይሰጡ ነበር። ጌቶች ደግሞ ከገበሬው ጉልበት ይበዘብዙ ነበር። ገበሬዎች የሚያርሱት ለመወዳደር ሳይሆን ለመኖር ነበር። ህይወት የሚመራው በገበያ ሳይሆን በባህልና በልማድም ነበር። ጭሰኛ ሆነ ከተወለድክ የጌታን መሬት ታርሳለህ። መኳንንት ሆነ ከተወለድክ ደግሞ ትገዛለህ። ማንም ሰው ስለ እድገት ወይም ስለ ፈጠራ እያሰበ አይነቃም ነበር። ኢኮኖሚያዊ ህይወት በደረጃ በሃይማኖትና በግዴታ የተተበተበም ነበር። ካፒታሊዝም ቀስ በቀስ እየመጣ ያቀለጠው ይህንን ዓለም ነበር። በ11ኛው ክፍለ ዘመን አካባቢ አውሮፓ መንቀሳቀስ ጀመረች። የንግድ መስመሮች ዳግም ተከፈቱ። እንደ ቬኒስ እና ፍሎረንስ ያሉ የጣሊያን ከተሞች በሜዲትራኒያን ንግድ በለጸጉ። ነጋዴዎች የባንክ ስርዓቶችን፣ የውል ሰነዶችና የሂሳብ አያያዝን አዳበሩ። ገንዘብ መዘዋወር ጀመረ። ነገር ግን ንግድ ብቻውን ካፒታሊዝም አልነበረም። ንግድ በጥንቷ ሮም፣ በቻይና እና በእስልምናው ዓለምም ነበር። አውሮፓን የተለየ ያደረጋት ንግድ መጀመሯ ሳይሆን ምርት የሚደራጅበት መንገድ በከፍተኛ ሁኔታ መቀየሩ ነው። በዚሁ ጊዜ መርከቦች አትላንቲክን ተሻገሩ። አሜሪካን መውረር አውሮፓን በብር አጥለቀለቃት። በካሪቢያን የሚገኙ ተከላዎች በባርነት በተያዙ አፍሪካውያን ጉልበት ይንቀሳቀሱ ነበር። ስኳር፣ ጥጥ እና ትንባሆ የሀብት ሞተሮች ሆኑ። ሀብት በኃይል ተከማቸ። ዘመናዊው ዓለም ከቀኝ ግዛት ወረራ የገንዘብ ድጋፍ እየተገነባ ነበር። እውነተኛው ለውጥም በዝምታ በእንግሊዝ ገጠሮች ውስጥ መከሰት ጀመረ። ከ16ኛው ክፍለ ዘመን ጀምሮ የመሬት ባለቤቶች የጋራ መሬቶችን ማጣት ጀመሩ። ገበሬዎች ለትውልድ የተጋሩት መሬት ታጥሮ የግል ንብረት ሆነ። በሺዎች የሚቆጠሩ ሰዎች መሬታቸውን አጡ። አንዳንዶች የቀን ሰራተኛ ሆኑ፣ ሌሎች ደግሞ ወደ ከተማ ተሰደዱ። የቀሩት ገበሬዎች መሬቱን የሚይዙት በባህል ሳይሆን በኪራይ ነበር። ኪራያቸውን ለመክፈል ደግሞ መወዳደር ነበረባቸው። በብቃት ማምረት ካልቻሉ በሌላ ተቀባይ ይተካሉ። በታሪክ ለመጀመሪያ ጊዜ መኖር በገበያ ስኬት ላይ የተመሰረተ ሆነ። መሬት ሸቀጥ ሆነ፣ ጉልበት ሸቀጥ ሆነ፣ ኪራይን በገበያ የሚወሰን ሆነ። የታሪክ ምሁሯ ኤለን ኔክሰን ሱድ ይህንን የእርሻ ካፒታሊዝም ትለዋለች። ውድድር አማራጭ ሳይሆን ውግድ ሆነ። በተመሳሳይ ጊዜ በሰዎች አእምሮ ውስጥ ለውጥ መጣ። በፕሮቴስታንት አካባቢዎች በተለይም በካልቪኒስቶች ዘንድ ስራ ቅዱስ ተደርጎ መታየት ጀመረ። አማኞች ዲሲፕሊን ያለው ስራንና ትርፍን እንደ አምላካዊ በረከት ምልክት ማየት ጀመሩ። ሀብት ከታታሪነት እና ከቁጥብነት ከመጣ ኃጢአት መሆኑ ቀረ። ትርፍን በግብዣና በቅንጦት ፋንታ የቀድሞ ካፒታሊስቶች መልሰው ኢንቨስት ያደርጉት ነበር። ፋብሪካዎች ሳይፈጠሩ የፋብሪካ አስተሳሰብ ቀድሞ ተፈጠረ። ከዚያም የኢንዱስትሪ ፍንዳታው መጣ። በ18ኛው ክፍለ ዘመን ብሪታንያ ውስጥ የድንጋይ ከሰልና እንፋሎት የሰውን ታሪክ ቀየሩት። በእጅ ይሰሩ የነበሩ ነገሮች በማሽን መመረት ጀመሩ። የጨርቃጨርቅ ፋብሪካዎች መንደሮችን ዋጡ። የባቡር ሀዲዶች ርቀትን አሳጠሩ። ፋብሪካዎች ምርትን ብቻ ሳይሆን ህይወትንም አደራጁ። ጊዜ መለካት ጀመረ። ስራ በደሞዝ ሆነ። የገጠር ህዝብ ወደ ከተማ ፈሰሰ። ቤተሰቦች ከወቅቶች ይልቅ በሰዓት መመራት ጀመሩ። ካፒታሊዝም የኢንዱስትሪ ሆነ። አሁን ሀብት ማደግ ብቻ ሳይሆን መፈተን ጀመረ። በ19ኛው ክፍለ ዘመን በገበያ ላይ የተመሰረተ ማህበረሰብ ተፈጠረ። የቀድሞ ማህበረሰቦች ገበያ ነበራቸው፣ ነገር ግን የሚኖሩት ለገበያ አልነበረም። የኢንዱስትሪ ካፒታሊዝም ግን ማህበረሰቡን በኢኮኖሚ ውስጥ ቀበረው። መሬት፣ ጉልበትና ገንዘብ በነፃ የሚሸጡ ሸቀጦች ሆኑ። ይህ ለውጥ አብዮታዊ ነበር። ከፍተኛ እድገትና ከፍተኛ ለመረጋጋትን አመጣ። ካፒታሊዝም በአንድ ቀን አልተፈጠረም። የተከሰተው ፊውዳላዊ ግዴታዎች ሲላሉ፣ ገበሬው ከመሬቱ ሲነቀል፣ መኖር የገበያ ስኬትን ሲጠይቅ፣ መንግስታት የግል ንብረት መብትን ሲያስከብሩ፣ ቀኝ ገዢዎች የዓለምን ሀብት ሲዘርፉ፣ ቴክኖሎጂ የምርታማነትን ሲያሳድግ ነው። ካፒታሊዝም ልዩ የሚያደርገው ስግብግብነት አይደለም። ስግብግብነት ከድሮም የነበረ ነው። ልዩ የሚያደርገው ለመወዳደር፣ ለማከማቸትና መልሶ ኢንቨስት ለማድረግ ያለው ስርዓታዊ ግዴታ ነው። አንዴ ስርዓቱ ከተዘረጋ በኋላ በውስጡ ያሉት ምርጫ የላቸውም። ለመኖር ማደግ አለባቸው። ለማደግ መወዳደር አለባቸው። ለመወዳደር ደግሞ አዳዲስ ፈጠራዎችን መፍጠር አለባቸው።